በሚቀጥለው ዓመት 12ኛ ክፍል ተማሪ ሆናለሁ። ለብዙዎች ለአንድ የትምህርት ዓመት ብቻ ሊሆን ይችላል። በእኔ እይታ ግን እንደዛ አይደለም። ለእኔ ቀጣይ ዓመት የሁሉም ነገር መጨረሻ and at the same time የሁሉም ነገር መጀመሪያ ነው። ለእኔ ቀጣይ ዓመት the last year as a high school student, the last year as a teenage girl, ምናልባትም ከቤተሰብ ጋር እንደ ልጅ የምኖርበት የመጨረሻ ዓመት ነው። አሁን ላይ ብዙ ኃላፊነቶች አሉብኝ። but after this year ህይወት እንደ ቀጥር ፀሐይ የምትበረታ ፍጥነቷም እንደ ብርሃን የሚጨምር ይመስለኛል። ኃላፊነቶች፣ ውሳኔዎች፣ ጫናዎች ሁሉም በአንድ ጊዜ። አንዳንዴ ትምህርት ቤት ፈጽሞ የማልጠቀምባቸውን ፎርሙላዎች ከማሸምደድ ይልቅ እንዴት ትልቅ ሰው መሆን እንደሚቻል ባስተማረን እላለሁ። It always gets me thinking, what does it really feel like to become an adult?